ሞኝ ነው አልተማረም አሉኝ ለእግዚአብሔር አድሬለት ቢያዩኝ ትርፌንና ጥቅሜን ባለማወቃቸው እኔ ያዘንኩላቸው። ሞኝ ነው አልተማረም አሉኝ ለእግዚአብሔር አድሬለት ቢያዩኝ ትርፌንና ጥቅሜን ባለማወቃቸው እኔ ያዘንኩላቸው። ይልቅ ሳይጨልም መዝጊያው ሳይቆለፍ የሰው ልጅ ይመለስ በሚጠፋው ዓለም ጉልበቱን ከማፍሰሳው። ይልቅ ሳይጨልም መዝጊያው ሳይቆለፍ የሰው ልጅ ይመለስ በሚጠፋው ዓለም ጉልበቱን ከማፍሰስ። የሚጠፋ ጥሬት ማከማቸት ትቼ ዘላለማዊውን ለማግኘት ጓጉቼ ጌታዬን የሙጠኝ ብዬ መማጸኔ ከአዋቂዎች በላይ አልሆንኩም ወይኔ። ሞኝ ነው አልተማረም አሉኝ ለእግዚአብሔር አድሬለት ቢያዩኝ ትርፌንና ጥቅሜን ባለማወቃቸው እኔ ያዘንኩላቸው። ይልቅ ሳይጨልም መዝጊያው ሳይቆለፍ የሰው ልጅ ይመለስ በሚጠፋው ዓለም ጉልበቱን ከማፍሰስ። አዎ ይልቅ ሳይጨልም መዝጊያው ሳይቆለፍ የሰው ልጅ ይመለስ በሚጠፋው ዓለም ጉልበቱን ከማፍሰስ። ሰዓቱ ገና አለ፣ ጊዜያችን አልገባም። እግዚአብሔር ደጁን በሰው ልጅ አልዘጋም። ከማንቀላፋቱ ነቅቶ ለታረመ ብርሃን ነው ገና ዛሬ መጨለመ። ይልቅ ሳይጨልም መዝጊያው ሳይቆለፍ የሰው ልጅ ይመለስ በሚጠፋው ዓለም ጉልበቱን ከማፍሰስ። ይልቅ ሳይጨልም መዝጊያው ሳይቆለፍ የሰው ልጅ ይመለስ በሚጠፋው ዓለም ጉልበቱን ከማፍሰስ። ከእግዚአብሔር ቃል አንድ ስፍራ ላንብብና ጥቂት የወንጌል እውነት እንነጋገራለን። ሉቃስ ምዕራፍ 12 ቁጥር 16 ጀምሮ ያለውን ቃል አነባለሁ በኢየሱስ ስም። አንድ ባለጠጋ ሰው እርሻ እጅግ ፍሬያማ ሆነችለት። እርሱም ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንግዲህ እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ ረፊ ብይ ጠጪ ደስም ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዚህች ሌሊት ነፍስህን ከአንተ ሊወስዱ ይፈልጓታል፣ ይህስ የሰበሰብከው ለማን ይሆናል አለው ይላል። ይህ ሰውዬ ምን ተብሏል? ሰነፍ ተብሏል። ሰነፍ የተባለው ግን ስራ ፈት ስለነበረ ነው ወይስ ስራ ጠላቱ? በፍጹም ጎበዝ አርብቶ አደር ነው። ከራሱ አልፎ ለብዙዎች ሊተርፍ የሚችል ብዙ ያመረተ አምራች ነው። ግን መጽሐፉ ሰነፍ ይለዋል። ስንፍናው ምኑ ጋ ነው? ፈጣሪውን አለማሰቡ። እስትንፋሱ ትንፋሹና መንገዱ በእጁ የያዘ ኃይል እንዳለ አላወቀም። ነፍሱ ሊወስድ ሊነጥቅ የሚችል እንዳለ አላወቀም። እግዚአብሔር ቀንቶበት አይደለም ነፍሱን የሚወስዱ በዛች ዕለት ሊመጡ እንደሚችሉ የነገረው። ያሰበው በጉልበቱ ብርታት ያመረተውን እየበላ ዘላለሙን ሊኖር እንደሚችል ነው። ግን መጽሐፍ
ጌታ ቢፈቅድና ብንኖር ይህንና ያንን እናደርጋለን በሉ ይላል። ትእዛዝ ነው አላለም ሰውየው። ስለዚህ ያከማቸውን ሳይበላው እንዲሁ በሜዳ በትኖት አሰፋለሁ ያለውን ጎተራ ሳያሰፋ እህሉንም ሳያጋባ በዛች ሌሊት ይህን በተናገረበት ሌሊት ነፍሱን የሚወስዱ መጡ ማለት ነው። ሌላም አለ እንደዚህ አይነት ተመሳሳይ ታሪክ ያላቸው በዳንኤል ምዕራፍ 5 ቁጥር 23 ላይ የእግዚአብሔር ቃል እንዲህ ይላል። ዳንኤል 5 ቁጥር 23 ስለ ባቢሎን ንጉስ ይናገራል። ይህ ንጉስ ምን አደረገ? በሰማይ አምላክ በመታበይ ራስን ከፍ ከፍ አደረግ፣ የመቅደሱንም መጠጫዎች አስመጣ። አንተና መኳንንት ሚስቶችና ቁባቶች የወይን ጠጅ ጠጣችሁባቸው። ማየት፣ መስማት፣ ማስተዋል የማይችሉትን የብር፣ የወርቅ፣ የናስ፣ የብረት፣ የእንጨትና የድንጋይ አማልክትን አመሰገነ። ሕይወትህና መንገድህን ሁሉ በእጁ የያዘውን አምላክ ግን አላከበርክም። ንጉስ የተቀደሱ የእግዚአብሔር ቤት ዕቃዎች፣ መጠጫዎች፣ የመቅደሱ መጠጫዎች ወሰደና ለሱና ለመኳንንቱ፣ ለመሳፍንቱ፣ ለሚስቶቹና ለቁባቶቹ አጠጣበት። ከብር፣ ከወርቅ፣ ከናስ፣ ከብረት፣ ከእንጨት፣ ከድንጋይ የተሰሩ አማልክቱንም አከበረበት። እስትንፋሱንና መንገዱን በእጁ የያዘውን እግዚአብሔርን ግን አላከበረም። በዚህ ምክንያት ምን ሆነ? በዛችው ቅጽበት የወገቦቹ ጅማቶች ይፈታቱ ጀመር። መቆም አቃተው፣ ፈጦ ቀረ። በዛችው ሌሊት የታላቋ ባቢሎን ዓለምን ይገዛ የነበረው ንጉስ በዛችው ሌሊት ሞተ። እሱ ሞቶ ብቻ አላበቃም፣ መንግስቱም አለፈ። በሌሎች በፋርሳውያን በፋርስና በሜዶን ተወሰደ። ነፍሱን አጣ፣ ህይወቱን አጣ፣ መንግስቱን አጣ እና ምን ባለማድረግ እስትንፋሱንና መንገዱን በእጁ የያዘውን እግዚአብሔርን ስላላከበረ። ወገኖቼ በተመሳሳይ ሁኔታ ያላችሁ አላችሁ። ይህን ቅዱሱን መቅደስ የእግዚአብሔር መቅደስ ይለዋል መጽሐፍ ቅዱስ ሰውነታችሁ በዝሙት፣ በእርኩሰት፣ በመጠጥ፣ በስካር፣ በዘፈን፣ በዳንኪራ፣ በጫት፣ በሲጋራ ቅዱሱን መቅደስ እያረከሳችሁ ያላችሁ አላችሁ። እንደ ባቢሎን ንጉስ እንደዛስ አርሶ አደር ነፍሴ ቢጠጪ ሁሉ ነገር የሚበቃሽ ነገር አለ ብላችሁ እግዚአብሔርን የረሳችሁ አላችሁ። ዛሬ አሳስባችኋለሁ፣ እስትንፋሳችሁ መንገዳችሁ ሁሉ በእግዚአብሔር እጅ ነው ያለው። እግዚአብሔርን አክብሩ። ወጣቶች በጉብዝና ወራት ፈጣሪን አስብ ይላል መጽሐፍ ቅዱስ። በወጣትነታችሁ ወራት ፈጣሪን አስቡ። መልካም ያይደሉ ቀኖች ሳይመጡ ፈጣሪን አስብ። ይሄ ቀን መልካም አይደለም የሚባል ቀን ሳይመጣ ፈጣሪን አስብ ይላል። ራሳችሁን መቆጣጠር የማትችሉበት ጊዜ ሳይመጣ፣ በበሽታ ሳትወድቁ፣ ይህ መቅደስ የተባለው ሰውነት ሳይከዳችሁ፣ ውበታችሁ፣ ስልጣናችሁ፣ ሀብታችሁ ሳይከዳችሁ፣ ቤተሰብ ሳይከዳችሁ ዛሬ ፈጣሪን እንድታስቡ አሳስባችኋለሁ። አምልጡ። ከልጁ ኢየሱስ ክርስቶስን ጌታና መድኃኒት አድርጋችሁ በላያችሁ ላይ ሹሙ፣ አንግሱት። እርሱ የህይወት መንገድ ነው። እርሱ የህይወት በር ነው። ወደ አብ መግቢያ፣ ወደ ዘላለም ህይወት መግቢያ ከእግዚአብሔር ጋር እርሱን በማወቅ እርሱን በላያችሁ በማንገስ ታረቁ። ዲያብሎስና ዓለምን፣ ዓለማዊነትን ካዱ። ተባረኩ። ወዳችኋለሁ። በፍቅር ይህን እነግራችኋለሁ።